ኦኬ ከነአን ናኑጎን ሰላም እሺ ነክ እንኳን ደህና መጣ። እግዚአብሔር ይመስገን እንኳን ደህና ቆየሽ አለሁ እግዚአብሔር ይመስገን ወንድሜ። ወይ እንዴት ነህ? በገነጋን ሰላም ነው ሆይ? አካሚዳ ጅርታ ዋን ቤክቱ ነጥ ፈካተ ወራይፍ እምቤክታኒ አይነም ከገለተ ዋቀዩ ማሊ ፎረም ፈረን እንደለግነ ረ ማሊ ፎረም ፈረን እንደለግነ እንስኛይ kana dura nan hojjedha ture amma garuu natti hin tolle bakkeen jiru xiqqoonaaf hin mijoofne haalli. xiqqoo hanqinaa qabna warra irratti anu hagazmara hin danda'u saniif hojjechuu qabda. ቴሌግራም ልጅ ሰራሽ እፎይ ድምጿን ስሰማ አስታውሻለሁ። በኦሮምኛ እንደምትሰራ ትዝ ብላኝ ነው እና የት ጠፍታ እንደሆነ አላውቅም። ሜቢ ሰርግ ከነበረችም ሳትነግረን ሰርጓን አጣጥማ ነው የመጣችው ማለት ነው። ሲያገቡ ይጠፋሉ አብዛኞቹ ንጽጽር የሚሰሩ። በውስጥ በፊት እኮ እናወራለን። ይሄኛው ቲክቶክ ማለት ነው። ያው ይሄ ቀይሬ ነው ያኛው ቲክቶክ ማለት በአማርኛ ያለ ስም። ይሄኛው ሁለተኛ የከፈትኩት ነው። ለዛ ነው አርሳውሽም አክቹሊ የሆነ ሰዓት ላይ አስታውስሻለሁ። ኦሮምኛ ምትሰሪ ልጅ እንደነበርሽ አስታውሳለሁ። እኔ በመጣው ሰዓት ብዙም አልሰራሽም። በፊት ሰርተሻል ይመስለኛል ስም እንዳለሽ ስለማቅ። ስም የለኝም ምንም ኦሮምኛ ላይ ብዙም አልተሰራም። ያው በቴሌግራም ነው ያነ ፍቅሬ ጋር ነበር ነው ያው የነ ፍቅሬ ተማሪ እና ምን አባትና ነው ማሰሪያው አሁን አደራ እንዳለብሽ አታውቂም። ወንጀለኛ ከሆነሽ ባለመስራትሽ እንደምትጠየቂ አታውቂም። አውቃለሁ። ያው ስላልተመቻቸልኝ ነው። ለወደፊት እንግዲህ ለመስራት አስባለሁ። ያሉበት ጥሩ ቦታ ስላልሆነ ነው። አሁን ራሱ ብዙም አይደለም። አንዳንዴ ነው የምገባው። ተረዳ ወደፊት እቀጥላለሁ ብዬ አስባለሁ። እሺ እናግዝሻለን። የሚያስፈልጉ መረጃዎች ምናምን ነገር ካሉ አናግሪኝ። በተቻላችሁ መጠን የምታውቁ ልጆች የተወሰነ ለመስራት ሞክሩ። ፍቅረ አበባን ጥራት እስኪ በዚሁ ከፎይ ጋር ብታስተዋውቀት ደስ ይለኛል። አበባ በአረብኛ የምትችል ቴሌግራም ላይ ጎበዝ ልጅ ነበረች። ቲክቶክ አልመጣም ብላ በመከራ መጣለች። አንተ እኮ ብዙ ነገር ነው ያነቃነቅ ኡስታዙ እና ፍቅረ ጥራት እስኪ ከተመቻት አባደር ጋር የተወያየችው አይደለ? አቡ አይደርን ወጥ በወጥ ያደረገችው ልጅ ማለት ነው። የታለች ሜሮን? ታውራበት አሁን ተፈቀደልኝ። የኔም ፕሮፋይል አድርጋችሁ ካላወራችሁማ ኢዝ ኖት ፌር። ትቀልዳላችሁ እንዴ? በጣም እንደዚህ ስትባይ ደግሞ የኔም ፕሮፋይል አድርገሽ ሄደሽ ተንጦልጦይና ማታቂውን አሰድብኝ አሉሽ። ይሄኔ እኮ አንቺ ራስሽ እኮ ስትንጦለጠይ ነው የምትዩ። ኧረ እኔ የትም አልሄድም እፎይ ከአንተ ቤት ውጪ። ይሄኔ እኮ ስታሰድብኝ ነው የምትዩ። በጭራሽ እፎይ። ለምንድን ነው እሺ ፕሮፋይሌን ያደረግሽው? ቃል አርጉ ብሎን ነው። ይሄ በ1 ሚሊዮን እንድናስገባ ራሱ ቃልን ጠይቀው እሱን አርጉ የሚለው ራሱ መች አደረገ? አንስቶት ነው እንጂ እሱ ነበር መሪ ማለት ነው። እሱ ነው መሪ፣ አንስቶት ነው 1 ሚሊዮን። ስለዚህ ምንም ሳይገባሽ ነው ያደረገው። በነገራችን ላይ እኔ እፎይ ያለበት ቦታ በህልሜም በይሁን አላውቅም። መግባቴን አላመንኩም ሁላ እድሉን አግኝቻለሁ። ራስሽን ቆንጥጩ እስቲ ራስሽን። በእውን ነው በህልም ነው? ምናልባት ተይተሽ ሊሆን ይችላል። እኔ እንጃ ግራ ተጋብቻለሁ ሁላ። እንደ ቀኝ ሊገባሽ በቀኝ በኩል ቆንጥጩ እስቲ ሰውነትሽን። እሺ ምናልባት ነገሩ ብቆነጥጩም ህመሙም ሲሰማሽ እሱ ራሱ የህልሙ ክፍል ሊሆን ይችላል። ማለትም ሎንግ የሆነ ህልም ውስጥ ገብተሽ ሊሆና በጣም ረጅም የሆነ አመታት የሚቆይ ህልም ውስጥ ልትወይ ትችላለሽ። ቆንጥጣሽ ስቆነጥጩ ህመም የተሰማሽ ራሱ ቁንጥጣው ራሱ ህልም ሊሆን ይችላል። እሺ አንተ እንዳልክ አደርጋለሁ፣ ችግር የለውም። ለማንኛውም እንኳን በደህና መጣህልን ወንድማችን። እሺ እናመሰግናለን። እየተማርሽ ነው? አዎ እግዚአብሔር ይመስገን በደንብ እየተማርኩ ነው። ኦኬ። ስለዚህ አትሊስት እየተማርሽ በዙሪያሽ ያሉ ለማስተማር እየሞከርሽ ነው።
አው ያን ያህል እኮ አይደለም፣ ግን እየተማርኩ ነው። ያው እንትን እያልኩኝ ነው። እግዚአብሔር ይመስገን። አስቀድሞ ራስን ማወቅ ነው። ጥያቄ የሚነሱብንን በፊት ከዛ ወገን ምላሾቻቸው እንዴት ነው እነሱም ማወቅ አንድ። አትሊስት ደግሞ እዛኛው ወገን ጤናማ ሃይማኖት እንዳልሆነ ማወቅ ሁለተኛው ነው። ባይዘይ ክርስትና እንደው ስህተት ነው ቢባል እስልምና እውነት አይሆንም። ይሄን ታውቃላችሁ። የአንድ ነገር ስህተት ሌላኛውን ነገር እውነት አያደርገውም። አትሊስት እስልምናን ስህተት ማወቅ በራሱ ከዛ ወዲያ ያለንበት እንዴት ነው የሚለውን ለመመርመር ይረዳናል ማለት ነው። ያለንበት እውነት ነው አይደለም የሚለውን ለመመርመር ይረዳናል። የእስልምናን ሐሰትነት ማወቅ ማለት ነው። ስለዚህ የእስልምናን ሐሰተኝነት ካወቅም የሚያነሷቸውን ጥያቄዎች በቀላሉ መመለስና ሐሰተኛ መሆኑን ማሳየት እንችላለን ማለት ነው። እስልምናው ላይ ትንሽ አስቸጋሪው ፓርት ምንድነው? እሱ መጽሐፍቶቻቸውን አክሰስ ማድረግ ይከብዳል። ሁለተኛ ደግሞ እስልምና በውሸት የተሞላ ሃይማኖት ከመሆኑ በተጨማሪ ሃይማኖቱን መሰረት የለውም ስላችሁ ትናንትና የተጻፈ መጽሐፍ ወይንም ደግሞ ትናንት ወዲያ የተጻፈ መጽሐፍ ልክ እንደ ሃይማኖት ዶግማ አድርገው ያመጡላችኋል፣ ምላሽ ብለው ይሰጧችኋል ማለት ነው። ለምትጠይቁት ጥያቄ የተጻፈው መጽሐፉ እኮ ትናንትና ነው። ከዛ ያንን የአምላክ መገለጥ አድርገው ይመልሱላችኋል። ሲያነቡላችሁ በአረብኛ ነው፣ መቼ እንደተጻፈ አታውቁትም። ከዛ በኋላ ያንን ሃይማኖት ነው ብላችሁ እውነት መልስ ያለው ይመስላችኋል ማለት ነው። የተጻፈው ግን ትናንትና ነው። ይሄ ምንድነው? እሱ ሲሰበር ተጠግኖ ያለ ሃይማኖት ነው። ለእያንዳንዱ ጥያቄ ሲነሳበት ከጊዜ በኋላ አንዱ ሊቅ ይነሳና መልስ ይሰጣል። ያንን መልስ ይዙና ከዛ ምን ያደርጉታል? መልስ ብለው ይሰጧችኋል ማለት ነው። ዲቫይን አድርገው ያስቀምጡታል። መለኮታዊ መልስ አድርገው ያስቀምጡታል። ሜይ ቢ አሁን ለምሳሌ ኢብን ከሲር የመጡት ሙሐመድ ከሞተ ከ700 ዓመት በኋላ ነው። ይኸው ኢብን ከሲር እንዲህ ብሏል ብሎ መልስ ሲሰጥህ ከ700 ዓመት በኋላ የተነገረን ነገር ልክ መልስ ተደርጎ ይወሰዳል ማለት ነው። ከ700 ዓመት በፊትስ እነ ጠበሪ ለምሳሌ ከ300 ምናምን ዓመት በኋላ የመጡ ናቸው። የቅርቡ የሚባሉት እንኳን ማለት ነው። ቅርቡ የሚባሉት እንኳን። ስለዚህ በጣም ጥንቃቄዎች ይፈልጋሉ። ሰው ይሸውዳሉ በጣም ማለት ነው። አረብኛ ስለተነበበ ሁሉ በጊዜው በነብዩ ጊዜ የተነገሩ ነብዩ የተናገራቸው ናቸው ማለት አይደሉም ማለት ነው። እዛ ላይ ጥንቃቄ በጣም ይፈልጋል። ይህን ማወቅ በራሱ አንድ ጥበብ ነው። ሐዲሳቶቹ ከ200 ዓመት ምናምን በኋላ የተጻፉ ናቸው። ምን ከሌ እንደዚህ ያለ ንግግር ናቸው። ሐሜት ማለት ነው። ከከሌ ሰምቶ እንደዚህ ብሎ አውርቷል ብሎ ከ200 ዓመት በኋላ የተጻፈ ማለት ነው። ኢማጂን 200 ማለት የዛሬ አፄ ቴዎድሮስ 1855 አካባቢ 68 ነው የሞተው። 1855 አካባቢ ይመስለኛል ንግስና ያዘው። 68 አካባቢ መሰለኝ የሞተው። 200 ዓመት ስንጨምርበት ስንት ሆነ? ብቻ ለምሳሌ አፄ ቴዎድሮስ ከዛ ተነስቶ ወሬ ማለት ነው አሁን ላይ ድረስ እንደዛ አካባቢ ማለት ነው። 200 ዓመት ማለት ይሄ ነው። ይሄ ጋብ ከአፄ ቴዎድሮስ እስከዚህ ያለውን ጋብ እንትን ብንለው እንደዛ አካባቢ ማለት ነው። እዛ የነበረ ሰውዬ ለጫላ ነገረው፣ ጫላ ለአበበ ነገረው፣ አበበ ለገብረ መድን ነገረው የሚል ዛሬ እኔ ብድግልና ከከሌን የሰማሁት ብዬ መጽሐፍ ማለት ነው። ሐሜት ማለት ነው። ሐዲሳቶች እንደዛ ናቸው፣ ሐሜት ናቸው። ተጽፈው ከመጽሐፉ የመጡ አይደሉም። ከከሌን እስናድ ምናምን ሲሏችሁ ሰምታችኋላ። ሐሜት ሰምተናል ብለው ነው የጻፉት። ያንን ሐሜት ከዛ መልስ አድርገው ያስቀምጡታል። ከዛ ደግሞ 700 ዓመት ሙሉ እንግዲህ አስቡ። 700 ዓመት ሙሉ ከከሌ አወራ፣ ጻፍ አይደለም አወራ። ይሄን ወሬ 700 ዓመት ሙሉ ትክክለኛ ወሬ ነው። ኢማጂን 10 ሰው አሰልፋችሁ እንኳን ባሊ ያስይዛችሁ ሙሉ ውሃ የመጀመሪያው ላይ ብገለብጡለት 10ኛው ለ9ኛው 9ኛው ለ8ኛው ውሃውን እየገለበጠ ቢሄድ መጨረሻው ጋር ሲደርስ ውሃዋ መቼም ሜይ ቢ የምትደርሰው 1 ብርጭቆ ልትሆን ትችላለች። ሲገለብጥ ፈሶ ነው የምመጣው። ልክ እንደዛ ነው። ሐዲሱም ከአንዱ ወሬ ሲያወራ ፈሶ አልቋል ማለት ነው። ሜይ ቢ ቀለሙንም ቀይሮት ሊሆን ይችላል። ጽሑፍ አይደለም የተቀባበሉት። የመጀመሪያው 10ኛው ጽፎ ለ9ኛው የተጻፈውን 9ኛው ደግሞ የተጻፈውን መጽሐፍ ለ8ኛው አይደለም የሰጠው፣ ሐሜት ነው የሰጠው። እንደዚህ ሲባል ሰምቻለሁ፣ ያኛው ሰምቻለሁ እያለ ከ200 ዓመት በኋላ የተጻፉ ናቸው። እነኝን በደንብ ልታውቋቸው ይገባል።
እና 700 ዓመት የቆየ ሐሜት ሙሉ 700 ሐሜት ከዛ መጽሐፍ አድርጎ አምጦ እምነት ነው ሲልህ በጣም ቀልድ ነው ይሄ። ኤኒዌይስ ሜሮን ጣልቃ ገብቼ ብጠወራው ብሽቀጢ የለውም። እና በነገራችን ላይ ከዚህ በፊት ለምሳሌ አንተ ከመምጣት በፊት እነሱ በእኛ ላይ የሚያነሱትን ጥያቄ ማለት የእነሱን ትምህርት ስለማናቅ በጣም ነበር እንትን የምንለው ማለት ነው። አሁን ግን እግዚአብሔር ይመስገን ቢያንስ እኛ ላይ ጥያቄ ሲያነሱ የእኛን ሲተቹ የእነሱ ምን እንደሚል ስላሳወቅከን እግዚአብሔር ያክብርልን። እግዚአብሔር ወንድማችን ማለት ነው። ቀና ብለን እንድንሄድ አድርገህና እውነት ለመናገር ማለት ነው። በጣም ነበር የሚተቹን፣ በጣም ነበር በተለይ በፈጣሪያችን ላይ እንዴት እንደሚሆኑ ማለት ነው። የእነሱን ስለማናቅ በጣም ነበር እንትን የምንለው ማለት ነው። አሁን ግን እንዲህ ደረታችንን ነፍተን የእነሱን አስተምሮ እንዴት እንደሆነ ስላሳወቅከን ያው ቆሜ ነው ማመሰግን። እፎዬ እውነት እግዚአብሔር ያክብርልን። ታይ ቁጭ በይ። ቆሜ ነው የማወራው። እኔ በነገራችን ላይ አለቅስ ሁሉ ነበር። እፎይ እውነት ለመናገር በጣም ነበር የሚያስለቅሱ ማለት ነው። ምክንያቱም የእነሱን ያለማወቃችን ማለት የእነሱን ያለማወቄ የኔን ሲናገሩብኝ፣ ምክንያቱም የእነሱ ምን እንደሚል ስለማላቅ በጣም ነበር የሚሰማኝ። አሁን ግን እግዚአብሔር ይመስገን ሁሉንም ነገር እንትን ብለናል ማለት ነው እና እናመሰግናለን። እፎይ እግዚአብሔር ይጠብቅ፣ እግዚአብሔር ቅፍ ድግፍ አድርጎ ይጠብቅ ነው የምለው። መልካም። እያንዳንዱ የሚያነሱትን የጊዜ ጉዳይ ነው እንጂ መልስ የሌለው የለም ክርስትናው ላይ። እያንዳንዱን ከእስልምናው አንጻር ቀላል ናቸው፣ ምላሽ መስጠት እንችላለን ለሁሉም ነገሮች መጽሐፍ ቅዱስ ላይ የሚነሱ። ሜቢ ቀጣይ ስመጣ አሁን ከበፊቱ ለየት ባለ ሁኔታ የምሰራው ሞር ወደ መጽሐፍ ቅዱሱ ላደላ እችላለሁኝ። ቀጣይ ከእስልምናው የተወሰኑ ወደ መጽሐፍ ቅዱሱ ላይ አድልቼ ልሰራ እችላለሁኝ። ትንሽ እስልምናው ላይ በፊት የቆየሁት ምንድነው እሱ ሞር እስልምናው ላይ ብቻ መስራት እንትን ያልኩት ክፍተት ስላለ ነው። የሰው ኃይል እጥረት ስላለብን አሁንም እጥረት አለብን። አክቹዋሊ ግን ቀጣይ ላይ አሁንም ሞር የሚሄድበት ከመጽሐፍ ቅዱስ አንጻር ይሆናል። ከመጽሐፍ ቅዱስ አንጻር እስልምናው ሐሰተኝነቱን በደንብ ማሳየት እንችላለን ማለት ነው። እንደዛም እንሰራለን። በሁለቱም እስልምናው ሐሰተኛ መሆኑን ማሳየት እንችላለን። እንደገና ደግሞ ከመጽሐፍ ቅዱስም ደግሞ ክርስትናውን ዲፌንድ እያደረግን እየመለስን ማለት ነው። ክርስትናውን መስራት አይከብደንም። ሁለቱንም እንሰራለን። ያው የሰው ኃይል ግን በጣም እጥረት አለብን። ደጋግመን የምንናገረው እሱን ነው። እናንተ ደግሞ ማይሆን ቦታዎች ላይ አትገኙ። ማይሆን ቦታዎች ላይ እንትን አትበሉ። በደንብ ተማሩ፣ በደንብ ወቁ። አስቀድማችሁ በደንብ ካወቃችሁ በዙሪያችሁ ያሉ ሰዎችም ማሳወቅ ትችላላችሁ። ተተጋገዝን መስራት በደንብ እንችላለን። መተጋገዝ ግን ይኖርብናል። ምክንያቱም አሁን ደጋግመን ለቤተክርስቲያንም መምህራኖችም ጥሪ አቅርበን ሊሳካልን አልቻለም። ተስፋ ማድረጋውን በእናንተ ነው። በእናንተ ተስፋ አደርጋለሁ። እናንተ ከጎበዛችሁ፣ እናንተ ከጣራችሁ፣ ካገዛችሁን፣ ከተባበርን፣ ተተጋገዝን መምህር አያስፈልገንም። ራሳችን መምህር መሆን እንችላለን። ለሙስሊሞቹ ለማድረስ መምህር ራሳችሁ ሆነን ታሪክ መስራት እንችላለን። ግን ልንተጋገዝ ይገባል። የምንተጋገዘው እንዴት ነው? እፎይ የሚያውቃትን የተወሰነ ነገር ያካፍላችኋል። ሌሎችም ወንድሞች እንደዛ የሚያውቋቸውን ያካፍሏችኋል። እኔም ከሌሎች እማራለሁ፣ ሌሎች ከኔ ይማራሉ። እንደዛ እያልን እየተማማርን ለውጥ እናመጣለን ማለት ነው። እና እናንተ ደግሞ ጥያቄ ካላችሁ መታችሁ ትጠይቁናላችሁ። የቻልነውን እንመልሳለን፣ ያልቻልነውን ደግሞ አንብበን መተን እንመልሳለን። በውስጥም ቢሆን እንተባበራለን፣ እንተጋገዛለን፣ ያንን እንጥራለን። ሁላችንም ትንሽ እስልምናው ላይ እንደ ሌሎቹ 10-20 ሰው አይደለም ጨፍልቀ የምናስተምረው። ያው ማስተምራችሁ ልጆችም ታውቃላችሁ፣ ሌሎችም ያስተምሩት ያውቁታል። ዋን ቱ ዋን ነው የምናስተምረው። በጣም ቦሪንግ ፓርቱ ይሄ ነው። ዋን ቱ ዋን ማስተማር በጣም ከባድ ነው። በቀን ውስጥ 3 ሰው ላስተምር ብትል እንኳን አንዳንድ ሰዓት ብታስተምር 3 ሰዎችም ሜይ ቢ በአንድነት ብታስተምራቸው 1 ሰዓት ያህል ብታስተምር በቂ ነበር። ነገር ግን ዋን ቱ ዋን ስለሚፈልጉ 3 ሰዓት ሳንፈልግ እንገላለን ማለት ነው እነሱን በማስተማር። ይህን እንደምናደርገው ለምንድን ነው? መረጃቸው እንዳይወጣ ማለት ነው። አደጋ አለው ቤተሰቦቻቸው ጋር ከደረሰ። ከዛ ውስጥ ደግሞ ሊሰልል የሚመጣ አለ። ማንነታቸውን ቶሎ ስለማንረዳ ሰው የምናደርገው ምንድን ነው? 10 ሰው ካለብን 10ሩንም ሰዎች ዋን ቱ ዋን ደውለን ነው የምናስተምረው። በጣም አድካሚው ፓርት ማለት ነው። እና
እናንተ ደግሞ እዚህ ላይ መስነፍ የለባችሁም። በዙሪያችሁ ያሉትን ማስተማር ከቻላችሁ ለእኛም ስራ ታቀሉልናላችሁ ማለት ነው። እና እንደዛ እንሞካከራለን፣ እንጥራለን። በርቱ። እናመሰግናለን። ፎይ እንትና ሰይፈዲን ሜይ ቢ ሰይፈዲን ካለህ ምናልባት አንድ ቁጥር ጻፍልኝ። ሰይፈዲን ትላንትና ሜይ ቢ አይታችሁት ከሆነ ድንቅ ምስክርነት የሰጠን ወንድማችን ነው። 4 ልጆቹን ከነ ሚስቱ በጣም በሚገርም ሁኔታ የእሱ ደስ የሚል ነበረ። ፎይ ምስክርነቱ ሁላ አይ ቲንክ ወደ ማታ 3 ሰዓት ላይ ከነ ሚስቱ እመጣለሁ ብሎ ነበር። ትላንት በከፊል በደንብ አውግቶን ነበር ሄደው ጀርኒውን ከእስልምና እንዴት እንደወጣ ምናምን ነገር እና ሚስቱ ክርስቲያን ነበረች እና አስልሞ አገባት ማለት ነው። አስልሞ ካገባት በኋላ እግዚአብሔር ረዳቸውና ከነ 4 ልጆቹ ነው እና በጣም ዋጋ ከፍሎ ምን ብሎ ነው ከእስልምና ሲወጣ የከፈሉት ዋጋ በጣም ከባድ ነበር እና ደስ የሚል ነበረ። አይ ቲንክ ለእህቶችም ትምህርት ይሆናል። ሜይ ቢ እሷ እድለኛ ሆና ወጥተዋል። ግን ብዙ እህቶች አሁን እሱ እንዴት ምን እንደነበረ እቅዱ ሀሳቡ ራሱ ሲነግረን በጣም አሪፍ ነው። ሜይ ቢ ከመጣ አንድ ቁጥር ጻፈልኝ። ሰላም ጋይስ፣ ሰላም አለይካ። እፎይ እንዴት ነህ? ሰላም ነው ወንድሜ። አልተገናኘንም እኮ ለረጅም ጊዜ ላይ ገብተን። ሁሉ ሰላም ነው? ሁሉ ሰላም ነው። ሳሚ እንዴት ነህ? ሁሉ አማን ነው? አለሁና እግዚአብሔር ይመስገን። የሆነ ሳል እኮ በውስጥ ጽፌ ለምናምን ነበረ አልቻልክም መሰለኝ እና ላይፍ ከተመለስክ በኋላ የመጀመሪያ ጊዜያችን ነው እዚህ ላይፍ ከመጣ በኋላ ያገኘሁት እና በጣም ደስ ብሎኛል። ብራዘር እንኳን ተመለስ። ጌታ በሁሉ ነገር ይርዳህ ማለት ነው። እንሰራለን አብረን። እሺ ሳሚ እሺ። ቢላ አለ ቢላ ግላዲስ ላውዲ ድምፅን አሰማ። አለው ተይ ድምፁ ጎርዶ የለ እንደ ድምፄ ወፈር ብሏል። አንዴ ጋይስ እያስተጋባ። እሺ አመሰግናለሁ። እግዚአብሔር ያክብርልኝ። እንትን ላይ ኮንፈርት ላይ ነበርኩና ለዛ ትናንትናም ተናግሬያለሁ። ሪዞርት ላይ ዞር ስለነበረ ለዛ ነው ትንሽ ምቾት አሰቃይቶኝ ነው። ለዛ ነው። እንዴት አላችሁ? ሁላችሁንም ከላይ ከናኑ ጀምራለሁ። ከናን እውነትሻ፣ ቃል፣ ቲጂ፣ ፍቅረ ብራዘር ገበዳው እንዴት አለ? ከመሬት ተነስቼ ሰላም ብያለሁ። እና ተመለስ ፍቅረን መልሱልኝ። ሳሚሻ እንዴት አላችሁ? ሁላችሁ ሁሉ ሰላም ነው? ቀላል እግዚአብሔር ይመስገን። አይረ እንዴ ሰው ብዙ ሀሳብ አለበት። እንዴት ፎሎ እንደራረግ ቀላል። ኧረ ኢግኖር ተደራረግም። ኧረ ፍሬንድ እንተው። ይሄው እኔ ፎሎ ሲገባ በሽ ነው። እኔ ፎሎ አታስብ ወይ በሽ አሞኝ ይሆናል። ፎሎ ራሱ ያራ አይዞን ሁሉ ሰላም እንዳላልኩ እኮ ነው። የሆነ ሳንዴ እኮ ባለፈው ከመጣችሁ በኋላ አንተን አግኝቼ ላይቭ ገብተህ አይቼ ኧረ ይሄን ልጅም እኮ ሰላም አላልኩትም ብዬ አይቼ እኮ ነው። አይ ቢነት አባቱ በነገራችን ላይ ፍቅር ለእኔ ብቻ ነው የሚታየኝ። አየለም በፍቅር ፋንታ ሩት ገብታለች። ሩትዬ እንዴት አለሽ? ፍቅርን አስገቡኝ ያለ ነው ተመስሎብሽ ነው። ፍቅርን አስገቡት እናንተ ወርዳሉና ተመለስ ብላዲኒ ወርድለታሉ ፍቅር እንዲገባ ትጂ ቀጥይ ሀሳባችሁን እየሰጣችሁ ጋይስ አድንቆታችሁን እንትን እያላችሁ ወረድ በሉ። ገስት ላይ ብዙ ሰው አለ። በቃ እኔ ተናግሬ ልውረድ። ከስር ርዕስ አለ ጋይስ፣ ርዕስ አለ። አሁን የሆነ ርዕስ አለ ወይስ እንዴ ነው? ሳሚዬ አይ ኡስታዝ እስኪ እንትን ላይ እፎይ ህማማቱ ማለት ስለ ስቅለት የሆነ ነገር ቢለን ደስ ይለኛል ይለናል። ግን አሁን ገስት ላይ ያላችሁ ሰላም በሉና ትንሽ የሆነ ነገር ብንማማር አሪፍ ነው። ደብዬ እኔ ከስር ሆኜ ልማር ስለምፈልገው ተናግሬ ልውረድ። እፎይ ያው እግዚአብሔር ከፈቀደ ከትንሣኤ በኋላ ያው ትመጣለህ። ያኔ አንድ ቀን በኦሮምኛ አንድ ቀን በአማርኛ እያደረግን እንሰራለን። ይህንን ሀሳብ ልናገር ፈልጌ ነው። እኔም ደግሞ እግዚአብሔር በረዳኝ መጠን ያው ወደ ችግር የለውም ልጆች እንትን ብለን እንሰራለን። በሁሉም ትግርኛንም ጨምሮ ኦሮምኛም ላይ እንሰራለን። እስኪ እግዚአብሔር ከረዳን
በተለያዩ ቋንቋዎች ለመስራት እንሞክራለን። እሺ ያው እና ሌሎች እሺ ልጆችም በርቺ። አሉ። እሺ በሉ በቃ ከስር ልሁን እኔ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ማን ያንቀለቀልሽ? እፎይ ኡስታዝ እንዴት ናችሁ? አላዲዮስ ሁላችሁም ገስት ላይ ያላችሁት ትይ ትቀድምሻለች። ትይ ትቀድምሻለች። ማገል ይቅርታ ስለ ቸኮልኩ ነው። ስራ ላይ ስለሆንኩ ጾም ጀመረሻል? ግንኙነት ከእስልምና የመጣሽው ልጅ ነሽ? ነቻው ረሳኝ ማለት ነው። እየጻፍኩልህ እንዴት ፕሮፋይል ቀይረሽ ነበረ። ማዘር እየጾመኝ ነው። ስለቀየርኩ ማዘርስ እየጾመች ነው። እና እንዴት ነው ጾም? የመጀመሪያ ጾም እንዴት ነው? አሪፍ ነው። ኦኬ። ከማን ጀመራችሁት? ከመጀመሪያው ጀመራችሁት እንዴ? ከመጀመሪያው ነው። ሞዴሬተሮች ከቻላችሁ አንዴ ፍቅረን አስገቡት። እሺ ፍቅረ ማርያም። እሺ በርቺ። ጾም ክላስ ነበረ እኮ ምንድን ነበር ሀሳብሽ? ለምን ረብሹት? እኔ ናኑን ያስከፈትኩት እኔ ላወራ የፈለግኩት ስላለ ነው። አረብሹ አሊያም እወጣለሁ። እና ጥያቄ ምናምን የለኝም። አይ እኔ ስላገኘው እዚህ ጋር ስለመጣ ምናምን በጣም ደስ ስላለኝ ፍቅሬን ለመግለጽ ብቻ ነው እንጂ ሌላ ጥያቄ ምናምን ኖሮኝ አይደለም። በጣም ነው ፍቅረኛ አለኝ፣ ግን ፍቅረኛ አለኝ። በጣም ነው መወዳት። ግንባራም ናት። 36 ጥርስ አላት። ምግብ ተወዷል። እኔ እፎይ ወንድሜ መምህሬ ነው። ችግር የለውም። ምን ያስረዳታል ለሷም ቢሆን በይ እንደዛ በደንብ አስረጂ፣ ንገሪ። ትቀናለች ለዛ ነው። እና እንኳን እግዚአብሔር በሰላም መጣችሁ። በጣም ደስ ያለኝ እንደዚህ ገስት ላይ እውነት የማውራት ሞራል የለኝም ብዙ ጊዜ እና ደስ ስላለኝ ብቻ ነው። ናኑሻም ታውቃለች ምናምን አላወራም ምናምን፣ ግን ሳይ በጣም ደስ ስላለኝ ፍቅሬን ለመግለጽ ነው። እግዚአብሔር ይጠብቃችሁ። አሁንም ኑሩልኝ። አመሰግናለሁ። እሺ በርቺ። የቀሩ ቤተሰቦችሽን ካሉ ለማምጣት በደንብ ተማሪ። አክስት፣ አያት ምናምን ፈልጊ በደንብ እና ሰፈር፣ ጎረቤት፣ ጓደኛ በደንብ ከጾም በኋላ ወገብሽን ታጥቀሽ ለማምጣት ደግሞ በደንብ ማንበብ ይኖርብሻል። በርቺ። መረጃዎች አይ ቲንክ ቴሌግራም ላይ አውርቼሻለሁ። መረጃዎች ከፈለግሽ እሰጥሻለሁ። እሺ ያው እኔ በአካባቢ ያሉ ብዙም እንትን አላልኩም። የሆነ ሰዓት እንደውም የዩሃድን ስልክ ስጪኝ ብለውኝ የሆነ ሰጥቻቸው ነበረ ምናምን በውስጥ ብዙም ቤተሰብ እንኳን የለም እኔ ጋር ያው እንደነገርኩ ብዙም ፋሚሊ ከማዘርም ጀምሮ ስለሆኑ በአባቴ ስለነበረ የለም እና አመሰግናለሁ። እሺ እሺ። እኔ ቲጂን አፍቃኛለች። ኧረ አሁን ነው ቲጂን ብቻ ነው የምወደው። አይ ላቭ ቲጂ። ሌሎቻችሁ ውረዱ። ሰላም ናችሁ? ምንድን ነሽ? ምግብ እየበላው ነው። እኔ ራሱ እየበላው ነው። ችርስ ቃል እኮ ያስወራኝ። የሚዋደዱ ሰዎች ተመሳሳይ ነገር ያደርጋሉ። እኔ ቢዛ ነው የምበላው። አንተስ? እኔ ልሙጥ ሽሮ። የአንቺን መልክ የመሰለ ሽሮ ነው እየበላሁ ያለሁት። እንኳን ደህና መጣችሁ። ለማንኛውም ደስ ብሎናል። ያው እፎይ ያመርታል እኛ እናሽጋለን በሚለው እንትን ሰሞኑን እንደዛ እያልን ነው እና አምርት። እኛ ደግሞ ያው ጉምሩክ እንዳይጠይቀኝ ስሚ፣ ጉምሩክ እንዳይጠይቀኝ ግብር የከፈልክበት የታል ብሎ። አይ ችግር የለውም እንከፍላለን ግብሩን። ብላድ ያታውራ ሰራይ ነው። ሰንፋለች። በፊት ቤት ትከፍት ነበር አስታውስ ነበር። አሁን ላይ እንዴት ነች? ሰንፋለች። እንውቀሳት፣ እንሂድባት ወይስ እየሰራች ነው?
እርገጣት የለችም ከነ የለችም አይደለም። ቆይ ዴባ ከበሮት ነው እንጂ ለምን በእኔ ምክንያት እንዳይሆን። አዎ ባንተ ለምነገራቸው ምን አድርገሽ? አንዱ መጣና የሆነ ልጅ ገብቶ በቪዲዮ ገባና ከዛ ለምንድን ነው በቪዲዮ የማትወጡት አለ። ከዛን አንተ ራሱ ብታቀናውሮ በቪዲዮ አትወጣም ነበር አልኩት። ለምን ሲለኝ የፎይ ወዳጆች ነን ስለዚህ ተፈላጊዎች ነን አልኩት። አዎ አውቃለሁ ፎይን ሞጣ ሲናገረው ሰምቻለሁ ምናምን አለ። ከዛን እንደዛ ያን እያወራን እና ስለዚህ አሁን አንተ ራሱ ከተገኘህ እዚህ ላይቭ ላይ በቪዲዮ ከታየህ ትያዛለህ እለዋለሁ። እኔ አላወክልሁም ለካ አንቺ እኔ እኮ ፋኖ ነኝ ብሎ መሳሪያውን መስለጥ ያደርግ ተኩሶ ሊመታሽ ነው። ኧረ ይመቸው። አልተኮሰብሽም? በቲክቶክ ላይ ፋኖ ነኝ ብሎ መሳሪያ ሲያወጣ አስበዋል። ተኩሶ ሊመታሽ ግንባርሽን ብሎሽ ነበረ። ቲክቶክ ራሱ አንተ ቲክቶክ ራሱ ወይኔ እንዴት አራራራ ብዬ ሳልጨርስ በአንዴ ደህና ሰንብች ላጣረገኝ ዘጋው። ከዛ በአንዴ ተኩሶ ይሆን እኔ ራሱ አልሰማሁም። ተኩሶበት ነው በቃ ካምፓኒው ላይ ይመቸው። አንቺ ይሄ እውነትም በቃ እውነትም ፋኖ ነው ይሄ ካምፓኒን ተኩሶ የመታት ያለሽ ቲክቶክ ካምፓኒን ተኩሶ መጥቶ የዘጋ። ኧረ ይመቸው። እኔ ጋር ብቻ ነው እንዴ ታዲያ የማይዘጋው? እኔ ጋር እኮ ብዙ ጊዜ አውጥተውብኛል እኮ ስለታብሶ ዋርኒንግ ብቻ ነበር የሚሰጠኝ እና በጣም እኔ ራሱ አስደንግጦኝ ይዘጋል ብዬ ራሱ አልጨረስኩም ሲዘጋብኝ ማለት ነው። አንቺ እኔስ ፋኒት ነኝ አትይውም እንዴ? ለሴቶች ፋኖ ምንድን ነው ይባል? ለወንዱ ነው ፋኖ ለወንዱ ነው እንጂ ለሴቷ ይሆናል እንዴ? ነው ለሴቷ ፋኒት ትሆናለች። ፋኒት ነኝ እኔ ማቲና መቀነትሽን ላጥ እንትን ብለሽ ማሜሳሽን ወጣት አታደርጊም እንዴ? እንዴ ገብቻለሁ እኮ እንትን እነዛ እንትኖቹ ጋር ማለት ነው ፖለቲካዎቹ ጋር ሃይማኖት ተውና ፋኖ ሆኖ ሲለኝ ወንድ ከወንክ ና እንውረድ አልኩት። ጫካ እዚህ ጋር ጨዋታን ጨዋታ ያመጣዋል። ከዛስ ውሃ ልቀዱ ነው ጫካ ብትወርዱት ነው እንጨት ልለቅሙ እንዋጋ መሳሪያ ይዘን። ከዛም በኋላ ምን ቢለኝ ጥሩ ነው ሂጂ ምንድን ነበር ስድቡን ሂጂ ገምጫጫ ነው ያለኝ። ገምጫጫ ምንድን ነው እሱ? ገመጨጭ ነበረ ነገር ጀለሴ ገመጨጭ ምንድን ነው አላውቅም። ግን ከሞጣ ጋር አንድ ላይ ላይፍ ገብታ ነው አይደለም? የሆነ ፖለቲከኞች ቤት አይቼሻለሁ። አክቹዋሊ ጎጃሜ ነሽ ጎንደር ነሽ አንቺ? እንዴ ለእኔ ጎጃም ነኝ። ግን እነሱ ምንድነው እያሉ የነበሩት ሃይማኖት አያስፈልጋችሁም፣ ሃይማኖት ተውና እነፎይን ምናምን ይሄ ተውና እነሱን ከዛ ከኛ ጋር አንድ ላይ ሆናችሁ ፋኖ በሉ አሉ። ከዛ አንተ የት ነህ አልኩት። የአዲስ አበባ ልጅ። ታዲያ የአዲስ አበባ ልጅ ስለሆንክ ምን አገባህ አልኩት። ከዛ ይመለከተኛል ምናምን። እኔ ግን ጎጃም ነው ትለዋለህ። ኧረ አንቺ ጎጃም አይደለሽም አክሰንትሽ ያስታውቃል። እንዲያውም ኦሮሞ ነሽ አለኝ። እንዴ እስኪና በአክሰንት ከሆነ በጎጃም አክሰንት ላወራልህና ከቻልክ እናውራ። እስኪ አሁን በእናትሽ በጎጃምኛ አይላፍ ጎጃምኛ አክሰንት እስኪ አልሰምቶም አልሰማሁትም ነበረ። አልሰምቶም አልበልቶም ያ አይ ሰምቼ ነበር። አክቹዋሊ እንደዚህ አይነት ነገሮች ያው ጥንቃቄ ማድረግ አለባችሁ። ምንም ነገር ቢሆን ከሃይማኖታችን ብሔራችን የትኛውን ቦታ ሊበልጥ አይችልም። ክልላችን ወይንም ደግሞ ሰፈራችን ከሃይማኖታችን ሊበልጥ አይችልም ማለት ነው። ስትጨቃጨቁ የሆነ ሪከርድ አይቻለኝ። የትኛውን ቦታ ላይ ቅድሚያ የምንሰጠው ለሃይማኖታችን እንጂ ለብሔራችን ወይንም ደግሞ ለሰፈራችን አይሆንም ማለት ነው። እና ዘረኝነት ምትሉ ምንም ስለ ዘረኝነት ያወራነው ነገር የለም። እየተጫወትን ያለ ነው። አይምሯችሁን በዛ ውስጥ ቀርጻችሁ ዘረኝነት መስሎ ከታያችሁ ማለት ነው እየተጫወትን ያለ ነው። ይሄ ደግሞ ጀመር ቢሆን ኖሮ ነው
ማለት ነው የዛ አካባቢ ሰው ቢሆን ኖሮ ሃይማኖትን ያስተማረኝ እኮ ያ ብሔር ነው። ለሃይማኖት እንድሞት ለሃይማኖቴ እንድጠነክር እውቀት እንኳን ባያስተምረኝ ላለኝ ጥንካሬ ላለኝ እምነት ለሃይማኖቴ እንድጠነክር ያደረገኝ እኮ የዛ አካባቢ ሰው ነው። የዛ አካባቢ ሰው ቢሆን ኖሮ ይሄንን አያነሳም ነበር። እኔም ያልኩት እሱን ነው። የትኛው ነው ሃይማኖት የትኛውም ክፍለ ሀገር ውስጥ ሙስሊሙም ቢሆን ሃይማኖትን እንጂ ብሔር የሚባለውን ነገር የት ነው የምናውቀው? ትላንትና እሱ መጥቶ አይደለም ስለ ብሔርና ለማንኛውም እሱ አይደለም እንትናችን እንኳን ደህና መጣችሁ ለማለት ነው። እና ለማንኛውም ተኩሰን እናስከፍትልሻለን አካውንትሽን፣ አይዞሽ። በእኔ ምክንያት ብዙ አካውንቶች ተዘግተዋል። ምንም ማድረግ አንችልም። እና እንግዲህ ያው ካምፓኒ ጋር እንጻጻፋለን። ይሄ ነው ተመለሰ። ኦኬ ተመለሰ። መልካም። የኔ አካውንት ብቻ ነው ሙራድ ጥሩ ማስታወቂያ ሰራልኝ። እንደውም ለማዘጋት ብሎ ወደ 200,000 ሰው ፎሎ እንዲያደረገኝ ያደረገ ማለት ነው። ለማዘጋት ሲሞክር እየመጡ ሲያዳምጡ ተመቻቸው መሰለኝ ፎሎ ያደርጉኝ ጀመር ብሎ። ከዛ እኔ እኮ ፎሎ አድርጉ አይደለም ያልኳችሁ ሪፖርት አድርጉ ነው ያልኳችሁ። ሪፖርት ማድረግ ቀጥታ ማስተማር ጀመረ። ሳምንት በላይ ማለት ነው። እዚህ ገብታችሁ እንደዚህ አድርጋችሁ እንደዚህ ጽፋችሁ እንደዚህ ሪፖርት አድርጉ እያለ ማለት ነው። ይመጡና ሪፖርት አድርገው በዛው ፎሎ ያደርጉኛል። ቁጥሩ ከአንዳንድ ተተኮሰ ማለት ነው። ከዛ ላይቭ ላይ ደግሞ ሲገባ ሪፖርት አድርጉ ሂዱ ብሎ ሲልካቸው ሪፖርት ሊያደርጉ ሲመጡ ላይቭ ላይ እየተከታተለ የነበረው ሀይ ሰው ነው። ከዛ ቁጭ ብለው ማዳመጥ ጀመሩ። ይህ ነው። ከዛ ምን አለ ሪፖርት አድርጉላቸዋለሁ ሄደው ቁጭ ብለው ይማራሉ። ሄጃ ያለው 30,000 ሰው ቁጭ ብሎ እየተማረ ነው ላይቭ ላይ ያለ። እኔ እኮ ሪፖርት አድርጉ ነው እንጂ ያልኳችሁ ላይቭ ላይ ግቡ አላልኳችሁም። ከዛ ካምፓኒው ምን ቢልክለት ጥሩ ነው? ካልፈለጋችሁ ይሄንን አካውንት ሪፖርት ማድረግ ሳይሆን ያለባችሁ አንፎሎ ማድረግ ነው የምችሉት፣ ወይንም ደግሞ ብሎክ አድርጉት ብሎ ሪፖርት ሲያደርጉ አይ ምንም ጥፋት አላገኘንበትም ካምፓኒው እኮ ነው የጻፈላቸው ምንም ከእንትን ስላላገኘንበት ስለዚህ ብሎክ ማድረግ ትችላላችሁ ብሎ ካምፓኒው ጻፈላቸው ማለት ነው። አትሊስት አካውንት ማዘጋት እንኳን ያልቻሉ ማለት ነው። አካውንት እንኳን እውነት ላይ ስትቆሙ ዚህ ስማች ነው። ያን ሁሉ ገንዘብ ሰብስበው ያን ሁሉ ተተራምሰው ነሺዳ አውጥተውልኝ መንዙማ አውጥተውልኝ ያን ሁሉ ዘመቻ ዘምተው አካውንት እንኳን መዝጋት አልቻሉም። አንድ ቪዲዮ ብቻ አስጠፍተውብኝ ሁለት ቪዲዮ አስጠፍተውብኛል። እሱ የጠፋው ግን አሁን መጨረሻ ላይ ከመንሱር ጋር በተያያዘ ቪዲዮ አጥፍተውብኛል። ለቪዲዮ እችን ነው ማሳካት የቻሉት። በቃ ሁለት ቪዲዮ ማጥፋት ችለዋል። ይሄ ሁሉ ለፍተው ማለት ነው። እሱም አሁን ነው የጠፋው የመንሱር ጋር በተያያዘ ያሳኳት እችን ብቻ ነው ቪዲዮ። ለእኔ ግን ቫሪያል እንዲወጣ ቪዲዮዎቼ አስተምሮቱ እስልምና ሐሰት መሆኑን በኢትዮጵያ ምንድን ነው እሱ ብለው ሰዎች እንዲያውቁ በደንብ ሰሩልን። ፕሮሞሽን በደንብ አድርገው ሰሩልን። ሙራድ በማቆሙ አሁን ትንሽ አካውንቴ ተቀዛቅዟል። 1 ሚሊዮን እንዲገባ ከፈለጋችሁ ለሙራድ 50 ሺህ ብር ጨምሩለትና ሙራድ ይገደል በል ወይንም ደግሞ ይያዝ በል እኛ 50 ሺህ ብር ጨምረናል በሉለት። ከዛ ያጦዘዋል። 100 ሺህ ብር ትልካላችሁ። 50 ሺህ ብሩ ለኪሱ 50 ሺህ ብሩ እኔን ማስገደያ አዋጅ ማስወጫ ማለት ነው። ከዛ ወደ ይገደል ይፈለጥ ብሎ ያጮኸዋል። እቺ የቀረችውን 1 ሚሊዮን ለማስገባት በቀላል ዘዴ ነው ማለት ነው። እንደዛ ማድረግ ይቻላል። አለ ዝም ብላችሁ ፎሎ አድርጉ አይመጣላችሁም። አያችኋል። 1000 2000 ሰው መጨመር አትችሉም። ሙራድ ሲል ግን በአንድ 200,000 ሰው ነው የጨመረው። ግን ምንድነው በዚህ መማር ያለብን? በነገር ሁሉ እግዚአብሔር ረድቶን ሰዎች እስልምናን እንደዚህ ተራ ነገር መሆኑ እንዲያውቁ ረዳቸው ማለት ነው። በየቦታው መረጃዎቻችን እንዲሰራጩ ሆነ ማለት ነው። መልካም ነበረ እና ይህን ይመስላል። አንዴ ነሽዳውን ትልልን ግን እና መመስገን የለበትም እንዴ? ሙራድ አመስግኖ እንግዲህ ፎሎ እና ቤት ግን የተባለው የነብያችን ተሳዳቢ አረሼ እኮ ነው። ለማንኛውም ይመቻቸው። ለምን ሚላሱ ረጅም ነው? ለቃ ቆምክ ወይስ ፈርተና ላላ ማለት ነው። ቀኑ የዛኔ ማለት ነው እንፎይ ቀኑ ሙሉ ነበረ ሲዘፍንብን የነበረው ቀኑ ሙሉ
ግን የሴቷ ቫይራል አልወጣም። ሴትም እኮ አለች አወጣች። ሴትም አለኝ ነበር። የሴቷ ግን ብዙም አልገነነም። የእሷን አልሰማሁትም አለች ብዙም አልገነነም። የሷ ያልመጡ ማለት ነው ንጽጽር ውስጥ የሌሉ ልጆች የሚሰሯቸውን ቪዲዮ ምናምን ታይ ነበረ። በጣም አስቄኝ ምናምን እፎይ ደከመኝ እንደዚህ ሳረቅ ቆይቼ እፎይ ማለት ፈራው ጓድ እንደዚህ የሚያስቅ ነገር እነሱን ታይ ነበር። እናያቸዋለን። ትንሽ ቢዚም ብንሆንም እናይ ነበረ ቢዚ ነበርኩኝ፣ ግን አንዳንድ እንትኖችን ስራዎች ላይ ነበርኩኝ፣ ተጠምጄ ነበረ። ግን ኦልሞስት አይዋል አብዛኛዎቹን አያቸዋለኝ። ብሌንሻ አይላቭ ብሌን ባይዞ ሴቶች ሁሉ እንደ ብሌን ቢሆኑ በጣም ወዳለሁኝ። ብሌን እንዴት ነሽ? ከብሌን ተማሩ ሴቶች። ሺዝ ኩል በጣም ማለት ነው። ግን አላቃትም ምን አይነት እንደሆነ። ትልቅ ሰው ትሁን አንቺ እያልኩ እያወራው ስለሆነ አይደል ነው። ህፃን ትሁን ትልቅ ሰው ትሁን አላቅም። እኔ ቤት ሞዴሬተር ካላቸው ውስጥ አንዷ ነች እና ረጅም ጊዜ ነው ሳቃት። ማይሆን ቦታ ላይ አይቻት አላቅም። ማይሆን ፖስት ላይ ማይሆን ቦታ ላይ አይቻት አላቅም። እና እንደዚህ አይነት ሴቶችን በጣም ነው ሬስፔክት የምሰጠው። ባይዘ የሆነ ረጅም ጊዜ ምሰሩ ንጽጽር ምሰሩ ሆናችሁ ሁሌም በስራ ቁጭ ብለው የሚማሩ ከዛ ደግሞ ማያሰድቧችሁ ማይወድን ቦታ ላይ ማይገኙ በጣም ነው ደስ የሚለው እንደዚህ አይነት ሴቶች። አብዛኞቹ የሚያሰድቧችሁ ስለሆኑ ማለት ነው። አብዛኞቹ ማይሆን ቦታ ሲያደርጉ ማይሆን ቦታ ላይ ስለሚታዩ ማለት ነው። እና ብሌን እንደዛ አይነት ቦታ ላይ ስላላየዋት ነው ልመስ ማይክ አንሺ እስኪ ወይንም ስለሷ የምታውቁት እንደነኝ ትንሽ ነኝ። ድምፅ የላትም እኮ ቪዲዮ አለ እንትን መልእክት አለ ለፎይ አስተላልፊልን። ምን አልሽ? ላውራ እንዲ ለምን ታረጉኛላችሁ? ልንገርለት ንገርልኝ ብሎኝ ነው። ማ ሳይ ማን ነው? ሳይን አታውቀውም? ሳይ ከኛ ጋር ነው ኤዲ ለተሰራ የሚሰራው ሳይ ባይዞ በጣም ጎበዝ ልጅ ነው። ሳይ በጣም ጎበዝ ልጅ ነው። እየው ገባ ነበር እኮ በፊት እኔ ጋር ይገባ ነበር። የሆነ ሰዓት ጠፋኝ አይ ቲንክ እንጂ እኔ ጋር ይገባ ነበር። ጎበዝ ልጅ ነው። ማይሆን ቦታ ላይ ማይገኝ እሱም ጥሩ ልጅ ነው። ጎበዝ የሚታገል ምክንያቱም እስልምና ላይ ከሚሰሩ ጎበዝ ልጅ አንዱ ነው። ወይ መልእክትሽን አድርሺ ወይ ብሌን ድምፅ አላት እንዴ? እፎይ ብሌን እኮ ድምፅ ያላት አይመስለኝም። ድምጿን ሰምቼው ራሱ አላውቅም። ብሌን ድምፅ የላትም። እኔ ራሱ እኮ ድምፅ የላትም። አይ ዶንት ኖ ያው ቻት አላውቅም። ላይቭ ላይ ተገናኝተን አውርተናል ሆና ሊሆን ይችላል እፎይ እንጂ ልታወራ ነበር የገባቸው። ቅድም ነበር ልታወራ የነበረው ለዛ ነው አሁን አልቻለችም ማለት ነው። ለማንኛውም ሁላችን የምንመሰክርላት እህት ነች፣ የምር ማለት ነው። በጣም ጎበዝ እህት ነች። በርቺ እህታችን። ከዛ አብርሽ አውራና ቦስ የሆነ ነገር ብትለን ደስ ይለናል። እሺ ከተፈቀደልኝ ወንድሜ እፎይ ስላየው በጣም ደስ ብሎኛል። የመምጣትን ዜናም ስሰማ በደንብ ማስታወቂያ ስሰራ ነበረ። እንግዲህ እግዚአብሔር በሚያውቀው በጣም ደስ ብሎኛል። በእውነት መጣሎ ስትል አላመንኩም እና በጣም ነው ደስ ያለኝ። በአንተ ምክንያት ብዙ ነገር አግኝተናል፣ ብዙ ነገርም አይተናል። እስከ ዛሬ ያልተነቃቀው በእስልምና ላይ በደንብ እንዲነቃቃ አድርገሃል። በፊት ትኩረት አልተሰጠውም ነበረ። ይገደል ሲሉ በደንብ ትኩረት ተሰጠው። ብዙዎች ወደ እስልምና ላይ ፊታቸውን አዞሩ ማለት ነው። የኛ ልጆችም በጣም ደስ ይላል። 24 ሰዓት ሙሉ ቁጭ ብለው ቤት ሳይዘጉ አንዱ ሲዘጋ አንዱ እየከፈተ